አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ብያለሁ። በናፈቀው ልቤ ተናፍቃችኋል ውድ ፋሚሊዎቼ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ማለት ነው። ዛሬ ደግሞ እንግዲህ ለየት ባሉ ነገሮች ይዤላችሁ መጥቻለሁ ትላላችሁ ማለት ነው። እንግዲህ ዛሬ እንደተለመደው ያው እንጀራ በቤቴ ነው መጋግረውና በባለፈው ኦርደር አድርጌ እንደው ሳይመቸኝ ቀርቶ ማለት ነው ጾም ላይ ነበርኩኝና ኦርደር አድርጌ በላሁኝ ትላላችሁ ማለት ነው። በልቼ በምሰራ ጥሩ ነው ያልሆነ ነገር ተፈጠረ ትላላችሁ። እንደው እኔ እኮ እንደው ሴበላይ እኮ ነኝ እንደው የመዲያም ቅመሞች ጋር ተቀላቅሌ መሰደቤ ነው እንጂ ማለት ነው። እኮ ቅመም ነኝ ማለት ነው። እና የመዲያም ቅመሞች የምትባሉ ቅመሞች ማለት ነው ያው ቅመም የሆናችሁ ቅመም ናችሁ እንደኔ ማለት ነው። ቅመም ያልሆናችሁ ደግሞ ያው ቅመም አይደላችሁም ትላላችሁ ማለት ነው። በነገራችን ላይ የመዲያም ቅመሞች የመዲያም ታክሲዎች ማለት ነው በባለፈው በዚች ሳምንት ውስጥ እየተወረደብን ያለው ውርጃ ከባድ ነውና ማለት ነው። የስራችሁን ይስጣችሁ እንግዲህ ያበላሻችሁብን ህይወታችንን ማለት ነው። ስማችንን ያስጠፋችሁና ማለት ነው። ያው እንግዲህ ለኛም ተቆርቆረው ብዙዎቹ ለኛ ተቆርቆረው ብዙ ነገር ሆነዋል። ብዙ ነገር እየሆኑም ነው ማለት ነው። በነገራችን ላይ ከምላችሁ በላይ ወላሂ ብዙዎቻችንን ያሳመመ ያቆሰለ ነው የባለፈው ሳምንት። አሁን ያለፈው ሳምንት ያለፍንበት ብዙዎቻችን የቆሰልንበት ነው። በጣም የሚያስጠላ ከምላችሁ በላይ ማለት የሰው ልጅ ቆሞ እየሄደ እየሰራ እየበላ እርዳታ ማድረግ ይሄ ወላሂ በጣም ከባድ ነው ከምላችሁ በላይ ማለት ነው። ስንት ምስኪን ስንት በሽተኛ ስንት ራሱን አንቀሳቅሶ መብላት መስራት መጠጣት የማይችል ሞልቶ ላለው ሰው መርዳት ላለው ሰው መጨመር ምን እንደማለት እንደሆነ አላውቅም። ብቻ ግራ ነው የሚያጋባውና አልሙሂም እንደኔ ብዙዎቻቸው የተቆጨቆጩ አሉ፣ ብዙዎች የተናደዱባቸው አሉ። ቢያንስ እዚህ ቦታ ላይ ሆነን እኛ ብዙ ነገር እያደረግን ነው፣ ብዙ ነገር እንትን እያልን ነው፣ እያየን ነው በየሶሻል ሚዲያው ማለት ነው። እና ስንት የታመመ ስንት የደከመ አቅመ ደካማ ስንት ቤተሰቡን ያልተቀየረ ቤተሰብ እያለው እንዴት ነው ላለው ሰው እዛው ልጨምር ማለት ምን ማለት ነው? ኧረ ተው ግዴላችሁም ወላሂ። እንደው አሁን ስንቶቻችንን ነው ወላሂ እንደው ለምስኪን ለታረዘ ለድሃ ለየቲም ረድተን የምናውቀው ስንቶቻችንን ነው? የማንረዳው ስንቶቻችንን ነው? ስለዚህ ራሳችንን ባናስወቅስ ጥሩ ነው። ትላንትና ከደህና ድርጊት ላይ የሌለ ነው ዛሬ ከደህና ከማይባለው ነገር ቢያንስ ይሄ ነገር ተቸግሮ አይደለም ራሱ ላይ ፉል ሊቀጭ ነው የመጣው ማለት ነው። አንቺ የምታሸረግደው እኔ የማሸረግደው እኔ የምቆላው የምትቆል ማለት ነው። ምን ቤት ነውና ባልና ሚስቱ ሊተዋወቁ ምን ነው ሰርገኛ ልቡ መውለቁ ወትላለኝ የኔ እናት ማለት ነው። እና ባልና ሚስቱ ሊተዋወቁ የኛ ማሸርገድና የኛ ማገብገብ ምን እንደሚባል አላቅም። ብቻ በጣም ነው የሚያስጠላው ከምላችሁ በላይ በጣም ወላሂ በጣም ማለት ነው። እና ዙሮ ያየነውን አይተናል። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በዚህ አይነት ነገር ከምታደርጉ ልቅ ነው ማለት ነው። ተሰባስበን ወላሂ እርዳታ እንርዳ፣ የታመመ የታረዘ ለድሃ ለየቲም እንርዳ ብላችሁ ግሩፕ እናዋጣ ብትሉ ነው ሁላችንም እናወጣናለን። ግን እንደዚህ አይነት ደረጃ ስማችንን ማስጠፋታችሁ እናንተም ጥሩ ያልሆነ ነገር ነው። በዚህ አይነት ነገር ለምትሰሩ ተቆጠቡ ባይኔ ማለት ነው። እናት አባትሽን እርጂ፣ ቤተሰብሽን እገዢ፣ እህት ወንድሞችሽን እገዢ። በብዙ ነገር ላይ እየተጎዱ ቤተሰቦቻችን እየተፈናቀሉ ብዙ ቦታ ላይ እየወደቁ የሚገኙ ቤተሰቦች ስላሉ ለነዛ ብንረዳ ባይኔ ላለው ሰው መጨመር ሳይሆን ላለው ሰው ደግሞ ያለው ሰው ደግሞ ላንቺም የሚሆንሽ ቢሆን እንኳን ችግር የለውም። ግን ላንቺም ለኔም የማይሆን ነው። ምክንያቱም እዚህ ሶሻል ሚዲያ ላይ አሉ የሚባሉትም የሚያገለግሉትም ቲክቶከሮች ናቸው። የኛ አሉ ነው የምንለው ለአረብ ሀገር ድምጽ የሚሆኑ እዚህ ቦታ ላይ ቁጭ ብለው ቲክቶከር የሚሰሩ
በልብስ በንግድ በሸቀጣሸቀጥ የሚንቀሳቀሱ ልጆች ናቸው የሚደርሱልን እንጂ ከኢትዮጵያ ዩቲዩበሮች ማንም ደርሶልንም አይቶንም ስለማናቅ በዚህ አይነት ነገር ባትሳተፉ ጥሩ ነኝ ማለት ነው። ጥሩ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ላስቀየምኳችሁ ያው ማረጋገጥ ልትቀየሙ ትችላለች። እንዴት ይሄን ትላለች ምናምን በይ የራስሽ ጉዳይ። ስለዚህ እኔ የሚሆነውን የሚያዋጣሽን ነገር ነው መመክረሽ እምልሽ ማለት ነው። በዚህ አይነት ነገር የምትሳተፉ ተቆጠቡ። ቤተሰቦቻችሁን ድሃ ቤተሰቦቻችሁን ቀይሩ፣ ቤተሰቦቻችሁን እርዱ። ይቺ ወጥ እንኳ ይቺ ድንች ወጥ እንኳ ተጓሎባቸው የማይበሉ የማይጠጡ አሉ፣ የማይበሉ አሉ ማለት ነው። እንኳን አይደለም ይቅርና ዶሮ ማለት ነው። ድንች ወጥ እንኳ ራሱ አያገኙም ማለት ነው። አረችን ስልስ ቲማቲም ስልስ ራሱ የትም የማያገኙ አሉ። ለነዚህ እንኳ ራሱ አንዲት ግማሽ ሊትር ዘይት ረድቼ ቢበሉልን ቢጠጡልን ለእኛ ጀነት ሰደቃ ማለት ነው። ገባሽ? ላለው ሰው ከማሸርገድ ለሌለው ብንረዳ፣ ለተረዘ ለተራበ ለተጠማ ብናበላ ብናጠጣ ይሄ ነገር ይጠቅማል ይመስለኛል ማለት ነው። ከዛ በተረፈ ደግሞ ብዙዎቻቸው ይሄንን አለች እያላችሁ እንትን የምትሉ ማለት ነው፣ የምትገለፍጭ አደሚ ማለት ነው። ስነ ስርዓትሽን ያዢ እና በዚህ አጋጣሚ እነ መሲ ቡርጂ በጣም ነው የምናመሰግነው። ድምጽ ሆና ለሁሉም በቃ ሁልጊዜም በድምጽ ሆና እንትን የምትልልን እነሱ ናትና እናመሰግናታል ከልብ ከአንጀት ማለት ነው። ምርጥ ልጅ ከምላቸው እነ ሳራ ሀበሻ እነዛ ጋር እንትን እያለኝ እነሱ ናቸው ለኛ ለስደተኞች ለበረሃተኞቹ ደራሾቹ እነሱ ናቸውና አላህ እጅዛቸውን ይክፈላቸው ማለት ነው። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። እመለቀው ቪዲዮ እንዲደርሳችሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ